ሰላም ጤና ይስጥልኝ። የጥያቄና የመልስ ፕሮግራም ተከታታዮቻችን በአይነቱ ለየት ያለውንና በአይምሮ በሳል ለሆኑ ሰዎች ብቻ የተዘጋጁ 20 አስደናቂ እንቆቅልሾችን ይዘንላችሁ መጥተናል። እስኪ እንጀምር። የመጀመሪያ ጥያቄ ቁጥር 1 በዚህ የሥራ ቦታ ድንገት እሳት ተነስቷል። ከነዚህ 3 ሰራተኞች መሃል ግን አንድ ብልህ የሆነ ብቻ ነው በህይወት የሚተርፈው። ማን ይመስላችኋል? በ10 ሰከንድ ውስጥ ፈጥናችሁ መልሱ። በጣም ጥሩ። ሃን ካላችሁ በትክክል አግኝታችሁታል። ምክንያቱም ጭስ በባህሪው ወደ ላይ ነው የሚሄደው። የቆሙት ሰዎች በፍጥነት በጭሱ የመታፈን እድላቸው ሰፊ ነው። ይህ ተንበርክኮ የሚሄደው ሰራተኛ ግን የመትረፍ እድሉ እጅግ በጣም ሰፊ ነው። እንደዚህ አይነት ነገር ካጋጠማችሁ እናንተም ይሄንን በመጠቀም በህይወት መትረፍ ትችላላችሁ። ቀጣይ ጥያቄ፣ ከነዚህ 3 አዳኞች መሃል ድቡን ያደነው አንዱ ብቻ ነው። ነገር ግን ማህበረሰቡን እኔ ነኝ እያሉ እያደናበሩት ነው። እስቲ እናንተ ማን ይመስላችኋል? በ10 ሰከንድ ውስጥ ፈጥናችሁ መልሱ። ትክክል። አንድን ካላችሁ አግኝታችሁታል። ምክንያቱም ድቡ ተወግቶ የሞተው በሰማያዊ ቀስት ነው። ይህ ደግሞ ያለው ቁጥር 1 እና ቁጥር 2 ላይ ነው። የቁጥር 1 ቀስቶች ብዛታቸው 3 ሲሆን የቁጥር 2 ደግሞ 4 ነው። ቁጥር 1 ቀስቱን ተጠቅመዋል ማለት ነው። እንዲሁም ሰውነቱን በሙሉ ተቦጫጭሯል። እሱን ያለ መልሱን በትክክል አግኝቶታል። ጀግና። ቀጣይ ጥያቄ፣ ፖሊስ በቦታው ላይ ሲደርስ እነዚህን 3 ሰዎች አገኘ። የከሸፈውን ዝርፊያ ግን ማን እንደፈጸመው ማወቅ አልቻለም። እናንተ ከነዚህ 3 ሰዎች መሃል ዘራፊው ማን ሊሆን ይችላል ብላችሁ ትገምታላችሁ? በ10 ሰከንድ ውስጥ ፈጥናችሁ መልሱ። በትክክል ሃን ያለ አግኝቶታል። ምክንያቱም እላዩ ላይ የማንጠልጠያውን ካስተዋላችሁ በመስኮት ላይ ሲወርድ የነበረበት ማንጠልጠያ ተበጥሶበት ነው። ሌዘሩ ባያጋልጠው ኖሮ ሀብቱን ዘርፎ ይወጣ ነበር። ይህ ሰው የፖሊስ ልብስ ለብሶ እያወናበደ ነበር። ይህንን ያለ አግኝቶታል። ቀጣይ ጥያቄ፣ ከዚህ የባቡር ጣቢያ ውስጥ ቢያንስ 3 ልዩነት በ10 ሰከንድ ውስጥ ፈልጉ። ልዩነቶች ግን ከ5 በላይ ነው ያሉት። ፍጠኑ። በጣም ጥሩ። እዚህ ጋር ካላችሁ አግኝታችሁታል። ቀጣይ ጥያቄ፣ በአንድ የልደት ፓርቲ ላይ አንድ ታላቅ አደጋ ሊከሰት ነው። ይህንን አደጋ ግን ከመካከላቸው አንድ ሰው አስተውሎ እያስቆመ ነው። ማን ይመስላችኋል? በ10 ሰከንድ ውስጥ ፈጥናችሁ አግኙ። በጣም ጥሩ። ቁጥር 3ን ያለ አግኝቶታል። ምክንያቱም ቁጥር 1 የሚሞላው ጋዝ እጅግ ተቀጣጣይ ሲሆን ከላይም ኤሌክትሪኩ ጋር ሊገናኝ የእሳት ምልክት እያሳየ ነው። ቁጥር 3 ይሄንን ተረድቶ በፍጥነት ሶኬቱን ለመንቀል እየተንቀሳቀሰ ነው። ቁጥር 3 ትክክል አድርገሃል። ቀጣይ ጥያቄ፣ በዚህ የቀብር ስፍራ ላይ አንዳች ትልቅ ስህተት ተፈጥሯል። ምን ይመስላችኋል? በ10 ሰከንድ ውስጥ ፈልጋችሁ አግኙ። በጣም ጥሩ። ምን ይመስላችኋል? የራሳችሁ ለቅሶ ላይ ራሳችሁን ልታገኙ ትችላላችሁ። ይህ ነው ስህተቱ። ይሄንን ያለው እጅግ ጀግና ሰው ነው ማለት ነው። ምን ያህል መለሳችሁ? እስቲ ኮሜንት ላይ ያሳውቁን። ቀጣይ ጥያቄ፣ በዚህ የባቡር ጣቢያ ውስጥ ከሁለት አንዱ እጅግ አደገኛ የሆነ ሁኔታ ላይ ነው ያሉት። ማን ይመስላችኋል? በ10 ሰከንድ ውስጥ ፈጥናችሁ አግኙ። ትክክል። ሃን ያለ አግኝቶታል። ምክንያቱም ማሳሰቢያውን አላየችው። የቢጫውንም መስመር አልፋ ወደ ባቡሩ ተጠግታለች። ይህ እጅግ ለአደጋ የሚያጋልጥ ሲሆን እሷን ያለ አግኝቶታል። እባክሽ እህት ወደ ኋላ ተመለሽ። ቀጣይ ጥያቄ፣ 2 ሰዎች ፓርክ ውስጥ ወክ እያደረጉ ነው። ነገር ግን ከሁለት አንዳቸው እጅግ አደገኛ ነፍሰ ገዳይ ናቸው። ማን ሊመስላችሁ ይችላል? ቁጥር 1 ወይስ 2? 10 ሰከንድ አላችሁ። በጣም ትክክል። ቁጥር 1ን ያለ አግኝቶታል።
ምክንያቱም የእቅፍ አበባው ስር የደበቀውን ቢላ ማስተዋል ትችላላችሁ። ይህንን ቀጥታ አበባውን ተቀብሎ ወደ እስር ቤት መክተት ነው። ይህንን የመሰሉ ጣፋጭ እንዲሁም አስተማሪ የአስተሳሰቦትን አድማስ የሚፈትኑ ጥያቄዎች ማግኘት ከፈለጋችሁ የፈጠነ ቤተሰብ ይሁኑ። አመሰግናለሁ።